ስለምታበረታቱ እናመሰግናለን። ብሩኬና እኔ ደግሞ በቃ ከዚህ በላይ እንግዲህ ስኬታማ እንድንሆን ፈጣሪ ይርዳን። ብቻ አመሰግናለሁ። ሁላችሁም በጣም ነው የምወዳችሁ። አሜን አሜን አሜን። አይ ላቭ ዩ ኤቭሪዋን። 1100 በጣም እንወዳችኋለን፣ እናመሰግናለን። አክብረሽ ደግሞ ስለመጣ ረጅም ጤናና እድሜ ይስጥልን። አሜን። ደግሞ የብሩኬ ብቻ ሃፒ ዩኒቨርሲቲ የሚለው እኮ ለአንቺና ለብሩኬ ነው እንዴ? ብሩኬ ብቻ ነው የሚከበርለት? አይ አውቃለሁ ገብቶኛል። 1 ዓመት ስላደረሰንም እግዚአብሔርን አመሰግናለሁ። 1 ዓመት አይደለም ገና 1000 ዓመት ይከበርላችኋል። ገና 1000 ዓመት። አዎ አሜን። ዳይሸርግልን ትጂ ይሆናል እንዴ? ጠላታችሁን ከእናንተ ምቀኛ እናንተ ላይ እንደዚህ ላጫቸው የሚዝረከረከው ዝርግት እንደው ጂኒ ገብቶ ዝርግት ያርጋቸው። አሜን በሉ። ጂኒ ይባባቸው። አሜን ከኋላ የሚመጣው ገደል ይክተትላችሁ። ወደፊት ይግባ፣ የታባቱ ይግባ። እንደዛ ያለ ዛፍ ያድጋል አይደለ? እና ብዙ ቅርንጫፍ ያበቅላል አይደል? እንደዛ ሁኑልኝ። እንደዛ ቅርንጫፋችሁ ብዝት ያለ የእናንተ ምቀኛ ግን ስስ ያርግላችሁ። ይደምሰስ፣ የታባቱ ይደምሰስ። ወይኔ በላችሁ ይደምሰስ። አዎ ምቀኛ የሚገባ ይደምሰስ። አዎ ድምስስ ይበልና የእናንተ ደግሞ ልጆች አድገው እንደናንተ ቁጭ ብለን እኛ እናርጃለን። እነሱ ደግሞ ዩቱብ ነው እንደናንተ ፈታ እንዳላችሁበት ተስፋ አደርጋለሁ። ይዛን ተመችቷችኋል? ደርሳችሁ አላህ ያሳየን። ደርሳችሁ አላህ ያሳየን። ለጠላት ቦታ እንዳሰጡ ጀግና ሆኖ ኑሩልኝ፣ ጠንክሩ። ጠንከር ይበሉ። አራቱን ልጆች ደግሞ አላህ እኛንም አሳየን። ደግሞ እኔም ብቻ ማለት ነው ፈጣሪ ሂጅ ማያት አብቃኝ እና ደግሞ ሀይሚዬን ደግሞ አራቱን ልጆች በስነስርዓት አሳድግልን። አንዱ መጀመሪያው ሴት ስለሆነች የሙሽዬ ሲጨጥ አንዱ መጀመሪያው ልጅ ብለናል ሲጀመር እና የመጀመሪያው ልጅ እና አላህ ያሳድጋችሁ፣ ጥሩ ደረጃ ድረሱ። ቃል አይደለም ወላሂ መረናን ጥሩ ደረጃ ድረሱ። ምቀኛ ጠላት እንዳያያችሁ እና እናንተን ኩሽ ለማድረግ የሚሄደ ደግሞ አላህ ጭንቅላቱን ይዞ አሽከራክረው ወደ ኋላ ያዞረው። ጭንቅላቱን ኮሽ ያርገው፣ ጭንቅላቱን ኮሽ ያርገው። እና ቡራ ግን ማለት ነው ቡራ እኔ ምንም አላወራም፣ በውስጥ አወራለሁ። እና ጠንከር ይበሉ። ሁሌ ሀይሚዬም አንቺም እንደዛው ጀግና ሁሉ ሲጀምር ጀግኖች ናችሁ። ማንም ከእናንተ ጋር እኩል የሚሆን ሳይለም ጀግኖች ናችሁ። በርቱልኝ፣ ጠንክሩልኝ። እኔ ጀግኖች ሁሌ እንኮራቸዋለሁ። ከዚህ በላይ ለእናንተ ይገባቻል። ከዚህ በላይ ደግሞ ከእናንተ ጋር እስከ ጥግ ድረስ እስከ ልጆቻችሁ ድረስ ለመጎዝ ደግሞ እኛ የምር የጨረቃ ፋሚሊ ሁላችንም አብረን እንጎዛለን ብዬ ታብሳ አደርጋለሁ እስከ ፍጻሜ ድረስ እና አላህ ደግሞ ከኛ ጋር መቆየት አላህ ያርግልን። ሁላችንም አላህ ይጠብቀን። እኛንን ከስደት ወስዶ ልጆቻችን ለማሳያት አላህ ያብቀን። ሌላ ነገር ምሎ ነገር የለም። እና በቅርቡ ደግሞ የሆነ ነገሮችን አርጉና አስደስቱ እና አመሰግናለሁ። እውነት በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ሁሌም እንደምለው ነው አይለውጥብኝ እናንተ ልብና የኛ ደስታ የሰው ደስታ ነው የሚያስደስታችሁ። እኛ የሆነ ነገር ስናገኝ ከልባችሁ ነው የምትደሰቱልን እና እናመሰግናለን በጣም። እሺ ድድድድድድ ነው የምናረጋችሁ። ኖሩልን። በጣም እንወዳችኋለን። አንድ ቀን ሲጠፉ ለምንድን ነው የምትናፍቁን ግን? እኔም ጥያቄ ነው ሰሊማ ነው የእውነት እኔ ይጨንቀኛል። 12 ሰዓት ከደረሰ ማለት ነው ስራ አያዝልኝም። ለምን እንደሆነ አላውቅም። ሰሊማ ምን እንደሆነ ታውቂያለሽ? ዘርዬ ቴንኪው በጣም እቴ። በቃ ለምን እንትን አናረግም? ወይ ሰሙ የኔ ፍቅር ምን እንደሆነ ታውቂያለሽ? እንደዛ ማድረገው ማለት ነው ፍቅራቸው እኮ በስተወደ ነው እኮ ነው በጭንቅላታችን ገብቶ እግራችን ላይ ወርዷል። ዛሬ ሰሚራ ከጭንቅላት ጋር ነው ያያያዛት። አይደለም እልሽ ሰሚራ የምሬን ነው። እኔ ሰሊማ
ውድ አንዴ ስሚኝ፣ ግጥም አለኝ ያለች ልጅ አለችና ማለት ነው አስገቢያትኝ። ወይት አለች አይሚሳ ተወጣ ትግጠምላችሁ። የት አለች? እኔ መጥለው ግን ወደ ገስት ላኪ ግጥም ገጥማላችሁ ማለት ነው እኮ አይ ቢግል ቆይ ጨረቃ ለምን ነው ብሩኬ ሞት ታደርጋለች? አየሽ ለምን ሞት ሲል በቃ ሌላ